ሁለት ሰዓት አካባቢ ላይ ተነስቼ ሚካኤል ቤተክርስቲያን ሄድኩ። እሺ ስለ አድኖ ጋር መጣውና ተንበርክኬ አጥሩ ተዘግቷል። ከዛ ወደ ውስጥ ነውና በብረቱ ጋር እንዲስል በቃ የሚያይ ነው የሚመስለኝ ማለት ነው። እባክህ እርዳኝ አግዘኝ እላለሁ ከውስጤ ጭንቅ ብሎኝ ማለት ነው። እንዲህ ያልኩኝ ሐሳብ ደጋግማለሁ ከውስጤ ማለት ነው። እና ከውስጤ ምን የሚል ሐሳብ መጣ? አንተ እኮ ራስህን ብዙ ጊዜ ልታጠፋ እኮ ሞክረሃል፣ ግን ያኖርኩህ እኔ ነኝ። ስለዚህ አይዞ ይሄም ቀን ያልፋል የሚል የሆነ የተስፋ ቃል ልቤ ውስጥ ተሰማኝ ማለት ነው። ከሷ በቃ ደስ አለኝ። የሆነ ቀጥታ እንዲያወራን ዲያሎግ ያደረግን የመሰለኝ። ከዛ ብድግ አልኩኝ። ካሁን በኋላ አልኩኝ ብዙ ጊዜ ለማቆም ሞክሬ ሳምንት 15 ቀን ወር ድረስ ሞክሬ አውቃለሁ ለማቆም። የዛን ቀን ግን ካሁን በኋላ ይሄ ሱስ የሚባለው ነገር ወደ አፊ ከገባ እንደው ቅዱስ ሚካኤል አትማሪ እኔ በነፍሴ አትማሪ የመጨረሻ ትሁን አልኩኝ ማለት ነው። እና እሺ ችግር የለውም ያለኝ ነገር ነው የመሰለኝ። ከዛ በኋላ ተነስቼ እንበይን ጠርጌ ቤቱን ስሜ ወደ ቤት ስመለስ አዲስ ሰው ነኝ የተመለስኩት ማለት ነው። ከዛ በኋላ ቤት ገባው ተኛው። ከዛ በኋላ ቆንጆ ህልም ቆንጆ ሌሊት ከረጅም ጊዜ በኋላ የሱሰኛ ሰው ሌሊት አይደለም ከማንም ጋር ስትሮራጥ ነው የምታድረው ማለት ነው። የዛቀል ሰላም አደርኩ። ምክንያቱም ሳትጠጣ እንትን ካልክ በቃ ሌሊቱ ሙሉ ስትጠጣ ነው የምታድረው፣ ስትፈረከተ ነው የምታድረው ማለት ነው። የዛን ጊዜ ህልሞቼ እንደዛ ናቸው። ካጣ በህልም ትሰቃያታለህ። እሺ የዛን ቀን በሰላም ተኝቼ አደርኩኝ። እሺ ግን ጧት ስነሳ ግን የ8 ዓመት ልማድ ባንዱ አለቀቀኝ። ተነስቼ ራሴ ምን አገኘዋለሁ ስፈላልግ ማለት ነው ድሮ የደበቅኩት። ከዛ በኋላ ካጣው በኋላ አሁን ቁጭ ብዬ የመጨረሻ ነው አላልክም እንዴ ምናምን ደሞ ይለኛል። አሁን ሁለቱም ድምጽ አገኘ ማለት ያኛውም ኦልሞስት 1 ወር ከ15 ቀን የሚሆን እሺ በጣም ከባድ ጊዜ ነበረ። በቃ ጸባዬ ኮምፕሊትሊ ተገለባበጠ። እነጫነጫለሁ፣ አለቅሳለሁ። ሱሱ ስለቀረብኝ ማለት ነው የማላቃቸው ባህሪዎች ሪፍሌክት ያደርጉብኝ ጀመረ። ግን አትሳሳትም? ግን ለመሳሳት ብዙ ጊዜ እየሄድኩኝ ሲሸተኝ ሰውየው ድረስ ሰብኮንሺየስሊ ሄጄ ከዛ በኋላ ምን እነቃለሁ። ድሮ ጠይቅ ነበር፣ አሁን ግን ንቅት ማለት ጀመርኩ ማለት ከዛ ላይ ይዞ እመለሳለሁ፣ ቁጭ በልለዋለሁ ማለት ነው። ከዛ በኋላ እስኪ እሞት ይሆን እንደሆን አያታለሁ ብዬ ራሴ ላይ አዋጅ ናወሽኩበት ማለት ነው። እሺ ከዛ በኋላ ከ1 ወር ከ15 ቀን ምናምን በኋላ እየቀነሰ ለቀቀኝ ማለት ነው። ከዛ በኋላ በዛ መሃል ላይ ጸበል ጠጣለሁ፣ ቤተክርስቲያን አልቀርም። 2 ወር ወይም 1 ወር ከ15 ቀን ከሚያክል መከራ ጊዜ በኋላ ሱሱ ታወይ ማለት ነው። አሁን ሱስ አይደለም ስለ ሱስ የሚወራ ወሬ ራሱ ያንገሸግሽኛል። 2 ዓመት ሞላኝ ራሱ ይሄ ታሪክ ካለፈ ማለት ነው። እግዚአብሔር ይመስገን። በጣም ደስ የሚል እግዚአብሔርን ተአምር ነው የነገርከኝ። 8 ዓመት ስለቆየ እንደ ቀልድ የሚለቅ አይመስልም ነበር። እንደ ቀልድ የሚለቅ አልነበረም። ግን በእግዚአብሔር እርዳታ በኔ አቅም አይደል። ጧት ቤተክርስቲያን ነው የምሄደው። ቦሌ መድኃኒዓለም መጣሁ። ከዛ በኋላ ጸበሌን ከጠጣሁ በኋላ ስወጣ ስራ መፈለግ ጀመርኩ። ዝም ብዬ በኮንሺየስሊ ማለት የሆነ ድርጅት ነው በጣም ብዙ ሰራተኞች ቆመዋል ለመቀጠር ማለት ነው። ሲቪያቸውን ይዘዋል፣ ሱፋቸውን ለብሰዋል። እኔ ደግሞ ትልትል ሱሪ ነበር ያደረኩት እስከ ታች ድረስ ትልትል ሱሪ። ከዛ በኋላ በዛ ጋር እያለፍኩ አንዱ ኮፒ ጋር ቆሞ ድርጅቱ በር ላይ ቆመው ልጆቹ ምንድነው ምናምን ስለው የሥራ መቀጠሪያ ነው ምናምን